በጣም ነው ማመሰግነው አቶ ጃዋር ስለተቀበልከን አሁን የኦፌኮ ፓርቲ አባል ስለሆንክ እንደ ፖለቲከኛ ነው አብዛኛዎቹን ጥያቄዎችን መሰነዘረው ኦፌኮ ከተቀላቀልክ በኋላ አንተም ሌሎችም የፓርቲዎቹ አመራሮች እረፍት ያላቸውም እንበል በጣም እየተንቀሳቀሳችሁ እንዴት ነው ቆይታው እንዴት አገኘው እንግዲህ ከተቀላቀልኩ ጀምሮ በፍጥነት የተለያዩ ዞኖች ሄደናል አሁን እስካሁን ወደ 78 ዞኖች ሄደናል አላማችን አንደኛ የምርጫ ፖለቲካ ቶሎ እንዲጀምር ፈለግን ይሄ በጣም ለሀገራችን ወሳኝ የሆነ ምርጫ ነው እኔም ሆንኩ የኦፌኮ ከተቀሩት አመራሮች እዚያ ጋር ዲሞክራሲ እንዲሰፍን ከፍተኛ ትግል ያደረጉ ስለሆነ ምርጫ ደግሞ የዲሞክራሲ ሽግግር ወሳኝ ስለሆነ በዛ ላይ ህዝባችንም እንዲዘጋጅ ፈለግን የተለያየ ፖለቲካ አመራር እንዲሁም የምርጫ አስተዳደር ምንላቸው የምርጫ ቦርድ ሰዎችም የሴኩሪቲውም እንዲዘጋጅ ተወሰነ ጫናና ቅስቀሳ ማድረግ ነው ፈልገን ያደረግነው ከጠበቅነው በላይ ነው የተሳካልን ወደ ቲንግ 40 ምናምን ከተሞች ሄደናል እስካሁን ጥሩ ነበር በብዛት በመታደርጋቸው ንግግሮች ላይ በሄድክባቸው ቦታዎች ኦፌኮ እንደዚህ ነው ከማለት በላይ የራሳችሁ መንግስት ያስፈልጋቸዋል የሚለው ላይ ትኩረት አድርጋችሁ ነበርና ምን ማለት ነው አሁን የኦሮሞ ህዝብ የራሱ መንግስት ነው ያለው ደሞ ብለው የሚያነሱም ሰዎች አሉ የኦሮሞ ህዝብ መንግስት አይደለም እያልን ያለ ነው በሀገራችን የህዝብ መንግስት መስርቶ አያውቅም ከነ 60ዎቹ ጀምሮ የነበረው ትግል ህዝባዊ መንግስት እንዲቋቋም ህዝባዊ መንግስት ማለት በህዝብ የተመረጠ መንግስት ከፌደራል እስከ ቀበሌ ያሉት ሰዎች ሲሾሙ ከላይ ወደ ታች ሲሾሙ እንጂ ከታች ወደ ላይ በህዝብ ፍላጎት በህዝብ ድምጽ ተሾሙ አያውቁም እኛ ለህዝብ ቃል እየገባን ያለ ህዝባችን እየቀሰቀሰን ያለ ነው እየመከረን ያለ ነው አሁን ተራው ሰው መሾም ተራው ሆነ እናንተ ነው ባለስልጣን በፖስታ ምን ተቀመው ነው በፖስታ ሰው አይሾም ነው በሁሉም ክልል ኦሮሚያ ውስጥ ብቻ ሳይሆን በሁሉም የሀገራችን ክልል ከድርጅት ቢሮ በሚጻፍ ደብዳቤ ነው የወረዳ አስተዳዳሪ የከተማ አስተዳዳሪ የሚሾመው ይሄ መቆም አለበት ሰዎች መመረጥ አለባቸው በህዝብ ፍላጎት በህዝብ ድምጽ ነው መመረጥ ያለባቸው የሚለው መልእክት ለማስተላለፍ ነው እሺ በሐረርጌና አርሲ ላይ በብዛት ቆይታ አድርጋችኋል ቆይታችሁ ማለት ትውውቅ ነው ወይስ ህዝባዊ ስብሰባ ነው ምክንያቱም ግብረ መልስ ያሉት እናንተ ንግግር ታደርጋላችሁ አልፎ አልፎ በአካባቢው ላይ የሚከበሩ ታላልቅ ሰዎች የሀገር ሽማግሌዎችም ንግግር ሲያደርጉና ይስተዋላል ግን ህዝቡ የጠየቀ የመለሳችሁ የተሳተፋችሁበት አይነት ውይይት አይደለም የእናንተ ንግግሮች ብቻ ናቸው ሲሰሙ የነበረው የሚሉ አሉ አዎ የነበረን ሐሳብ ሁለቱም ነበር መጀመሪያ ህዝባዊ ስብሰባ ብቻ ማድረግ ነበር የፈለግነው ስናየው ሁንጭሮ ላይ በህዝብ ስብሰባ ብቻ አትችሉም ተርናውቱ በጣም ትልቅ ነው የሚሆነው ስለዚህ ሁለቱን እናርግ ተባለ ጣዋት በስቴዲየም ተናገርን ከዛ ስብሰባ ልናደርግ ስንል ግልብጥብጥ አለ ቦታው አልቻለም የረባ ውይይት ማድረግ አልቻለም ጭሮ ላይ ሐረር ላይ ጥሩ አዳራሽ ስላላቸው ጣዋት ሰልፍ አድርገን ከዛ ውይይት አደረግን ሁለት ችግር ነው የህዝቡ ተሳትፎ በጣም ትልቅ ነው ይሄንን ሊያስተናግድ የሚችል አንዳንድ ቦታ ስቴዲየሞቹ ራሱ በጣም ስላነሱ አቋርጠን ይሄንበት ሁኔታ ነው ያለው አዳራሾች የሉም እንደፈለግነው ህዝባችንን ብዙ ማዋየት አልቻልንም ህዝቡን ደሞ መመለስም አልቻልንምና እስካሁን ያደረግነው ዋን ዌይ ህዝብን የማናገር የመቀስቀስ ግን ያው ማታ ደሞ በተለይ እናድርበት አካባቢ ላይ የሀገር ሽማግሌዎችን ወሳኝ ሰዎችን ሰብስበን ያናወያያለን ግን አብዛኛው ራሊ ምን ላይ ነገር ነው የሆነው ብዙ ከተሞችን ብዙ ዞኖችን አዳራሳቸው ወደ 7-8 ዞን በጥቂት ሳምንታት ውስጥ ማለት በጣም ብዙ ነው በርግጥ ኦሮሚያ ከ20 በላይ ዞኖች አሉት ትልልቅ የከተማ አስተዳደሮችም አሉት ግን በሄዳችሁባቸው ቦታዎች ቅሬታዎች ነበሩ ለምሳሌ ምዕራብ ሐረርጌ ላይ ትኩረት አድርጋችኋል ምስራቅ ሐረርጌ አንድ ከተማ ብቻ ነው ቆይታ ያደረጋችሁት ደደር ከመንገድ ወጣ ብላችሁ ምዕራብ ሐረርጌ ላይ ግን እነገለምሶን ገባ ብላችሁ በደንብ አይታችኋል የሚሉ አሉ አርሲም አካባቢ ላይ በነበራችሁ እንደዚህ ያሉና እንዴት ነው ምስራቅ ሐረርጌን ረስታችሁት ነው ሜቢ ከወደዛ ሆነ ይሆናል አንተ የሱ እውነተኛ እንትን ነው ፕላናችን 3 ከተማዎች ነበር ሐረርጌ ላይ ያሰብነው ጭሮ ሐረርና ድሬዳዋ ብቻ ነበር ግን ያው ደደሮች በጣም ታሪካዊ የሆነ ቦታም ስለነበረ ጎራ ለማለት ወሰንን ከዛ የበደሳዎች ግድ መምጣት ከተሞቻችን አየ ይወዳደራሉ የከተሞች ሸቆች አለና ጭሮ ደረሳችሁ እንዴት ተቀራላችሁ ቢለው ከበደሳ ሲመጣ በደሳ ሲያቀብጠን ቃል ገባን ስንመለስ ጎራ እንዳለን ገለምሶች ደግሞ
ቅልጥ አድርገው ጠበቁን አንድ 30 ኪሎ ሜትር ነው ከዛ እንመለሳለን በቅርቡ እንመለሳለን በተለይ ይሄ ወደ ዲፒ ኢስት ምንለው የጋር ሙለታ ጋር ይዞ እስከ ታች እስከ ድንበር ድረስ ያለው መሄድ አለብን አርሲ ውስጥ ማለት ነው መሄድ ያለብን ቦታ ላይ በብዛት አለንም ምስራቅ አርሲን በተወሰነ አንድ ሁለት ከተሞች ከበር አድርገናል ምዕራብ አርሲ ላይ ግን አሁንም የሚቀሩን ቦታዎች አሉ አሁን አንዳንድ ዞኖች ለምን አልመጣችሁ ይሉናል እዛ ዞን ስንደርስ ደግሞ ከተሞች ለምን አልመጡም ይሉናል ግን አላማችን እስከ ምርጫው ድረስ በኦሮሚያ ውስጥ 178 180 በአጠቃላይ የምርጫ ወረዳዎች አሉ ሁሉንም የምርጫ ወረዳዎች ማዳረስ አላማ አለን ከተቻለ እስከ ከተሞች እስከ ወረዳዎች ድረስ የማዳረስ ፍላጎት አለን መቼም ቢሆን ጃዋር ደፍሮ ወደ ምዕራብ አይሄድም የሚሉ ነገሮች ስንሰማ ነበር ምናልባት እነ ፕሮፌሰር መራራ ይሄዱ ይሆናል አንተስ ተሳተፈ ይሆናል ወደ ምዕራብ ስትሄዱ ነው የኔ ልብ ከነ ፕሮፌሰር ያሳልብለ ነው ምናልባት አሁን እንደ ኦፌኮ ላይ ከሚነሱ ነገሮች አንዱ ሸዋ ላይ በምዕራብም በምስራቅም ሸዋ ወደ አርሲ ላይ ሰፊ ድጋፍ አለው አሁን ደግሞ ጃዋር የምዕራብ ሐረርጌን ድጋፍ ይዞላቸው መጥቷል ወደ ወለጋ ወደ ኢሉባቦር ግን ኦፌኮ ብዙም ድጋፍ የለውም እንዲያውም መሪዎቹም ያው አንተን ጨምሮ ማለት ነው ወደዛ ላይ ሄዱ ይችላሉ የሚሉ ስጋቶች ሲነሱ ሰማለሁ ምን ሄደው ድጋፍ ያለን ቦታ ብቻ አይደለም ምን ሄደው ድጋፍ ለማጠናከር ነው እኛ በሁሉም ወረዳ ላይ ህዝባችንን ማናገር እንፈልጋለን ሰው ይራሳል እንጂ በጣም ነገሮች በተጧጧፉበትና መንግስት በጣም በተዳከመበት በሌለበት ወቅት እኔና በቀለ እስከ አሶሳ ድረስ ሰው ማንንም በማይሄድበት የመንግስት ባለስልጣን አገር ጥሎ በጠፋበት ዘመን ውስጥም ስንሄድ ነበር አሁንም እስከ ወደ ምዕራብ እንሄዳለን ምዕራብና ደቡብ እንደምታውቀው ካለው ግጭት ጋር ተያይዞ ህጋዊ ያልሆነ ኮማንድ ፖስት አለ ያ ኮማንድ ፖስትም እንዲነሳ በህጉ ቻሌንጅ እያደረግን ነው እናደርጋለን እኛ ብቻ አይደለንም ያው ጥብረት ፈጥረን እየሰራን ያለው ከኦነግ ጋር የኦሮሞ ብሔራዊ ፓርቲ ጋር አብረን በተለይ ወደፊት የምናደርገው እንቅስቃሴ ይኖራል የማናይድበት ዞን አይኖርም ኦሮሚያ ውስጥ ብቻ አይደለም በተለያዩ ክልሎችም የመሄድ ፕላን አለን ደፍሮ ለሚለው የተያያዝነው ትግል እንጂ ዳንስ አይደለም ስለዚህ ሁሉም ቦታ እንሄዳለን ስንሄድ ደግሞ ተጨባጭ ይታያል ብዙዎች አንተን ወደ ፖለቲካ ትግል ገባለው ብለ ካሳወቅ ጀምሮ በኦነግ በኩል ሲጠብቁ ነበር አንተ ደግሞ ሳይታሰብ በርግጥ ጥሩ ግንኙነት ነበረ ከመጣህም ጀምሮ ውጭም ይያሉ ደግሞ በብዛት እንግዲያውም ፕሮፌሰር መራራም በእስር ላይ ከታሰሩበት ምክንያት አንዱ ካንተ ጋር በአንድ ስብሰባ አዳራሽ መቀመጣቸው እንደሆነም ይታወሳል እና ወደ ኦነግ ያዘነብላል ተብሎ ሲጠበቅ ወደ ኦፌኮ ሄድክና ምንድነው ኦፌኮ ጋር የሳበ ነገር እንግዲህ ከሁሉም ድርጅቶች ጋር ጥሩ አሰራር አለኝ ጥሩ ስሩግኝነት አለኝ ይሄን ነገር ሳንስብ ሁሉንም ነው ያማከርኳቸው ኢቭን ገዩ ፓርቲ ውስጥ ያሉትን ሰዎች ማከር ያለው ምክንያቱም ያካለኝ ተሰኖና ካለኝ ግንኙነት የነሳ ሁሉ ማንም ሰርፕራይዝ እንዲሆን ስላልፈለኩ ተወያይተናል ከሉት አመራሮችም ጋር ከተወያየን በኋላ የቱ ጋር በገባ ነው የተሻለ ስራ መስራት የምችለው ድርጅቶቹ ብዙም የአመለካከት የኢዲዮሎጂ ልዩነት የላቸውም በኦነግና በኦፌኮ መካከል ያለው ግንኙነት የታክቲካል ልዩነት ነበር ድሮ ኦፌኮ ሰላማዊ ትግል ይታገላል ኦነግ በትግል ያደርጋል ከዛ ውጪ ይሄን የምትለው ልዩነት የለም የትኛውም ድርጅት ውስጥ በገባ መስራት ይችላል ችግር የለኝም ካለው ሁኔታ ግን የጋ አንደኛ በድርጅት መታቀፍ አስፈላጊ ሆኖ ስለነበረ ከዛው አንፃር እንጂ አንዱን ካንዱ አስፈልጬ የገባው አይደለም አሁን ኦፌኮ ጠቅላላ ጉባኤም አላደረገም አንተ ከገባ በኋላ አሁን ይመስለኛል አባል ነህ ግን እንደ ተጽዕኖ ፈጣሪነት ከመሪዎቹ ጋር በብዛት ትታያለህና ኦፌኮ ጠቅላላ ጉባኤ ሲያረግ ብዙዎች እንደሚጠብቁት የፕሮፌሰር መራራ ምትክነህ ወይስ ምን ሊሆን ይችላል እሱ አይደለም እሱ አስፈላጊ አይደለም ፕሮፌሰር በጣም ብቁ መሪ ናቸው ይሄን ድርጅት ካቋቋሙ 23 አመት የነመለስ ዜናዊን ሸርና ሸረሪት ተቋቁመውት ያደረሱ ናቸው አሁንም በከፍተኛ ብቃት እየመሩ ያሉ ሰው ናቸው ይቀጥላሉ እኔ እንደ አንድ አባል ያለኝን እኔ ብቻ ሳይሆን ማንኛውም አባል
ያለውን አሴት ይዞ የሚመጣው አሴት አለ ያን አሴት እየተጠቀመ ጥቅም ላይ ያዋልን የድርጅቱንና የህዝባችንን ብቃት እየጨመርን መሄድ ላይ ነው የምንሰራው የመምረጥ ያለ መምረጥ እሱ ብዙም አስጨናቂ ሆኖ አይታየኝም በኦፌኮ ውስጥ እንደዛ አይነት ነገር ብዙም የለም አሁን የኦሮሞ ድርጅቶችን ማሰባሰብ ይቻላል ብለህ ታምናለህ ያንንም ነው ድርጅቶቹ የታክቲክ እንደዚህ ልዩነት ነበራቸው እንጂ አንድ ናቸው ሁሉም ለኦሮሞ መብት ትግል ነው የቆሙት በሚል ታነሳለህ አንዳንድ ደግሞ ሰዎች ሲሉ የሰማሁት ጃዋር ለፍልሚያ አልመች ስላለ የሁሉም ኦሮሞ ወኪል ሆኖ ቀርበው ስለነበር አሁን ተቀናቃኞቹ ባሳደሩበት ጫና በተለያየ መልኩ ወደ ድርጅት ወደ አንድ ፓርቲ ወርዶ አሁን ለትግል የሚያመች ሰው ሆኗል ጃዋር በፊት የሁሉም ኦሮሞ ወኪል ነው የሁሉም ወኪል ነው በሚል ያነሳሉ አሁን ወደ አንድ ፓርቲ ስትሄድ እንዴት ነው ለተቀናቃኞቹ በሚመች መልኩ ለፍልሚያ የሚመች ሆኗል ጃዋር በሚል ያነሳሉ ከመሰላቸው ይበሉት እንጂ ግራሉ እንፋለማ ምንም ችግር የለውም ድርጅት መግባቴ ኦፍ ኮርስ አንዳንድ የሚለውጣቸው ነገሮች አሉ ግን ለሀገራችን ዲሞክራሲም መጀመሪያ እዚህ ስመጣ የነበረኝ ፍላጎት ከፓርቲዎች ውጪ ቆይቼ በተቻለ መጠን ፓርቲዎቹን ለማቀራረቡ ላይ በሰራ ይሻላል ወደሚል ነበር ግን በተለይ በሀገር እንዲያሻግር ኃላፊነት ከሰጠናቸው ሰዎች ጋር ካለው ልዩነትና እነሱ እየፈጸሙ ካላቸው ስተቶች አንፃር ወደ ተቃዋሚ ገብቶ ቻሌንጅ ማድረጉና የተቃዋሚውን ኃይል እንደ ቫያብል አልተርኔቲቭ ማቅረቡ አስፈላጊ መሆኑን ስለተረዳው ነው ወደዚህ የገባሁትና ይሄኛው ለፊልሚያ የተሻለው ከተባለ ሜዳውም ይሄው ፈረሱም ይሄው እንፋለም ነው ምርጫ ይደረጋል ብለህ ታስባለህ አዎ ይደረጋል መደረግም አለበት ግን ለምርጫው የሚሆኑ የሰላም ሁኔታዎች አልተመቻቹም የሚሉ የተወሰኑ ፓርቲዎች እንዳሉ ይታወቃል ጠቅላይ ሚኒስትሩ ደግሞ ፓርላማ ቀርበው ምርጫ ሰላም መቼ እንደሚሰፍን ማንንም ማረጋገጫ መስጠት ስለማይችል ምርጫው መደረግ አለበት ይላሉና ምርጫው ይዞ የሚመጣው ጉዳት ሊኖር አይችልም ለኢትዮጵያ ወይም ደግሞ ለብሔሮችም ጥቅም እኔ እንግዲህ ከዚህ በፊት ከ2016 እንደ ኢሮፒያን አቆጣጠር ሽግግሩ ሳይጀመር ከሁለት ዓመት አስቀድሞ ስለ ሽግግር ፖለቲካ ስናወራ ነበር ስናጠና ነበር ስንሰብክ ነበር የተለያዩ ኮንቬንሽኖችን ስናዘጋጅ ነበር አንዱ ስለ ምርጫ ውይይት መደረግ ነበረበት ስለው የነበረው ጠቅላይ ሚኒስትሩ ስልጣን በያዘ በማግስቱ የሀገሪቷን ልሂቃን ሰብስቦ ስለ ምርጫ መደራደር መጀመር ነበረበት የቅድመ ምርጫና ድህረ ምርጫ ግጭቶች እንዳይፈጠሩ ምርጫ አጨቃጫቂ እንዳይሆንና ለዲሞክራቲክ ትንሳኤ የሚያበስር እንጂ የሀገርን አደጋም የሚያደርስ መሆን የለበትም የሚል ሰውተውት ነበር ይሄንን እኔም በተለይ አቶ ሬንጆ በተደጋጋሚ በውስጥም በውጭም በግልጽ ሲመክሩ ነበር ገዢው ፓርቲና ጠቅላይ ሚኒስትሩ ግን ምርጫ መደረግ አለበት የሚል በፓርላማ የተነገሩትን በውስጥም ስለነገሩን ከዛ ያለፈ ብዙ ማድረግ ምንችለው ነገር ስለሌለ ምርጫ ይደረግ ከተባለ እኛ የፊናችንን መዘጋጀት አለብን ከሚለው ነው አደጋለው ግን እነሱ ይደረግ እስካሉ ድረስ እጃችን አጣጥፈን መጠበቅ የለብንም የራሳችንን ሚና በመጫወት ምርጫው እንዳይጨበረበር ምርጫው ግጭት ውስጥ እንዳያስገባ እንደ ፓርትነር መስራት መቻል አለብን እንጂ ቁጭ ብለን ከዳር ማውጣቱ ጥቅም የለውም ወደሚለው ነው የገባነው እና አሁንም ቢሆን እንደፈራሁት አይደለም አሁን ባደረግነው ዘመቻ እና ባደረግነው ቱር ህዝቡ በጣም ተረጋግቷል እንደምታውቀው በየቦታው ሄድ ነበርና የዛ ጊዜ የነበረው አለመረጋጋትና ወጣቱም ላይ በሌላው ላይ የምታየው አለመረጋጋት ትንሽ ከፈሬ መልቀቅ አይነት ሂደት ያለ አሁን ህዝቡ በጣም ተረጋግቷል ወደ 40 ምናምን ከተማ ነው በአንዱም ቦታ ላይ ህዝብ በጣም ግልብጥ ጥሎ የወጣበት ፖሊስ እንዳይገባ ትእዛዝ ተሰጥቶ እንዲደናቀፍ ሁሉ ሙከራ የሚደረግበት ቦታ ላይ ያላንዳች ክስተት ነው ያለቀው በዚህ ከዚህ በመነሳት በህዝባችን ለምርጫ ዝግጁ እንደሆነ በህዝብ ደረጃ ምንም ግጭት እንደማይፈጠር ነው ተረድቼ የመጣሁት ችግር የሚፈጠር ከሆነ ከመንግስት ብቻ ነው እንግዲህ የመንግስት አካላት የሚፈጽሙት ህዝቡን አጂቴት ካላደረጉት ካልነካኩት በስተቀር በህዝብ ደረጃ ምንም አይነት ግጭት ሊፈጸም እንደማይችል ህዝቡ በጣም የተረጋጋና ለምርጫ ራሱን ያዘጋጀ መሆኑን ያየሁት አሁን አንተ እንደዚህ ያልክ እንጂ አሁን ምናልባት እናንተ ሄዳችሁበት የኦሮሞን ህዝብ የሚወክል ፓርቲ ስለሆነ ይሆናል የሌላ ብሔር ፓርቲ የሚወክል ወይ ደግሞ የኢትዮጵያ የአጠቃላይ ኢትዮጵያ በሚል ስያሜ ውስጥ ያሉ የፖለቲካ ፓርቲዎች ግን በክልሎች በኦሮሚያም ይሁን በአማራ ክልል በሌሎች ክልሎች እንደ ልብ ተዘዋውረን
መስራት አልቻልንም ጽፈት ቤቶቻችንም ይዘጋሉ በሚል ለምሳሌ በአዳማ የተዘጉ ጽፈት ቤቶችን የአብንም ጨምሮ ኢዜማም በተለያዩ አካባቢዎች በመንቀሳቀስ ላይ የተወሰነ ችግር እንዳጋጠማቸው ሲገልጹ እንሰማለን የዛይዛማ እኛ ቢሮም በየጊዜው ይዘጋል ዛሬ ራሱ አሁን አርሲ ስሬ ላይ ማአት ሰዎች ታስረውብናል ጅማ ወረዳዎች ላይ የቢሮዎችንን ሰባብረውታል ይሄን የሚያደርገው መንግስት ነው ህዝብ አይደለም ኦሮሚያ ውስጥ ማንኛውም ፖለቲካል ፓርቲ ህዝባችንን እያስተዋወቀ እየነገርን ያለ ነው ማንኛውም ፖለቲካል ፓርቲ ወደዱትም ጠሉትም የመሳተፍ መብቱ ህዝቡ ላይ ያከብር እንደሚገባ የህዝብ ውሳኔ ካልወደዳችሁ ስብሰባ ለመሄድ ነው ድጋፍ ለመሄድ ነው አልቲሜትሊ ደግሞ ኮሮጆ ጋር ሲሄዱ ድምጽ ለመስጠት ነው ስለዚህ ህዝባችን ይሄ ፓርቲ የኦሮሞ ፓርቲ ነው የኦሮሞ ፓርቲ አይደለም ይሄንን እንወደዋለን ያን እንወደዋለን ያንን በሚያደርገው ተሳትፎ ነው መግለጽ ያለበት እንጂ በመከልከልና በማሸግ አይደለም እያሸገ እየዘጋ እየከለከለ ያለው አምባገነናዊ ጸባይ ልምድ የተጠናወተው የገዢው ፓርቲ እንጂ በህዝብ ደረጃ እየሆነ ያለ አይመስለኝም ይሄን እያደረገ ያለው የመንግስት የገዢው ፓርቲ አካል ነው የኦሮሞ ፓርቲ ብሎ እየተው አይደለም የኛ አባላቶች በየቦታው እዚህ ቡራዩ ዛሬ ማታ ታስሯል እና የገዢው ፓርቲ ቅድም እንዳልኩ ነው ህዝብ የተለያዩ ሐሳቦችን አይቻለሁ የዜማ ሰዎች ጉጂ ላይ ስብሰባ ሲያደርጉ ፌስቡክ ላይ አይቻለሁ አዳማ ላይ ያደርጋሉ ለህዝባችንም እየነገርን ያለ ነው ማንኛውም ፓርቲ ይሁን ለምን የሰይጣናዊ ፓርቲ አይሆንም መጥቶ ማደራጀት ማነጋገር ይችላል ህዝቡ ደስ ካላችሁ አዳምጡ ደስ ካላላችሁ አትሄዱ ካልሆነላችሁ የምርጫው ቀን ደምጻችሁን ንፈጉት እንጂ ማንኛውም ፓርቲ መታፈን የለበትም መንግስት ነው ቅድም እንዳልኩ ችግር ከተፈጠረ እዚህ ሀገር ምርጫው ላይ ከህዝብም ከተቃዋሚም አይሆንም ከገዢው ፓርቲ ብቻ ነው አሁን አንዳንድ በተለያዩ እንትኖችም የሚጻፉ አሁን በተለይ ፎሬን ፖሊሲ በሚለው መጽሔት ላይ በተደጋጋሚ ሲጻፋ ያለው ብሔርተኝነት ኢትዮጵያ ውስጥ መጠኑ በስቷል በሚል የሚያነሱ በተለይ አዲሱ ላሽተው የተባሉ ጸሐፊ ከብሩኪንግ ኢንስቲትዩት የጻፉ ናቸው ወንድማገኝ ታደሰ እንደዚህ የጻፉ ናቸው እነዚህ ሰዎችን ጨምሮ ሌሎች ጸሐፊዎች ብሔርተኝነት ኢትዮጵያ ውስጥ መጠኑ በስቷል ዩጎዝላቪያ እንዳትሆን ይላሉ ብሔርተኝነት መጠኑ በስቷል ኢትዮጵያን እንዳያፈነዳት እንዲያውም ኤክስፕሎድ እንዳታረግ በሚል ያነሳሉ የብሔርተኝነት ስሜቱ እንዴት ነው አሁን በስቷል ለሚሉት ምን መልሳለ ብሔርተኝነት ምንድነው የሚፈጥረው የሚለው ነው ብሔርተኝነት almost always የጭቆና ውጤት ነው የዚህ ሀገር ብሔርተኝነት ከንጉሱ ዘመን በደርግ ጊዜ ጨምሮ ሄደ ከደርግ ጊዜ በህዋት ጊዜ ጨምሮ ሄደ ጭቆናው በጨመረ ቁጥር ብሔሮችን በጨቆንክ በዘረፍካቸው ኤክስክሉድ ባረካቸው ድምጻቸውን ባፈንክ ቁጥር እየተነከረ ነው የሚሄደው ላለፉት 27 አመታት ፌደራሊዝም ተመሰረተ ብሔሮች ራሳቸውን እንዲያስተዳድሩ በወረቀት ላይ ተሰየመ ፌደራሊዝም ሁለት ነገር ሊኖረው ይገባል አንደኛ ስትራክቸራል ነው ክልሎች በመሰረቱ ራስን ለማስተዳደር የሚያስችለው ተቋም መገንባቱ ነው እሱ ብቻ አይደለም ግን ሁለተኛው ሪዲስትሪቢዩሽን ነው የሪዲስትሪቢዩሽን ኦፍ ዌልዝ ኤንድ ፓወር ክልሎች በንብረታቸው ላይ ሙሉ ስልጣን እንዲኖራቸው አውቶኖሚ እንዲኖራቸው ማድረግ በፌደራል መንግስት ደግሞ ፌር የሆነ ሼር የራሳቸውን ድርሻ በቂ ድርሻ እንዲኖራቸው ማድረግ ነው የነበረው ግን ስኬለተኑን ሰጧቸው ክልሎችን ሰጣቸው ግን ስልጣኑን ነፈጓቸው ብሔሮች ክልል ታቅፈው መጨቆናቸው ቀጠለ የፖለቲካ ሊበራላይዜሽኑ ባለፈው 2 አመት የሆነው የፖለቲካ ምህዳሩ ማስፋቱ ያ ታፍኖ የነበረው ብሔር መፍታታት ጀመረ እሱ ነው አሁን ሰውን የሚያስደንግጠው በነገራችን ላይ ፌደራሊዝም ሁለት አይነት ግንኙነቶችን ነው የሚያሳብ ያደርጉ የሚነሳው አንደኛው ቨርቲካል ምንለው በፌደራልና በክልል መካከል ያለ ግንኙነት ድርድር ክርክር ስልጣን ክፍፍል የሀብት ክፍፍል በፌደራል በማዕከላዊ መንግስትና በክልሎች መካከል የሚደረግ ነው እሱ እኛ ጋር የነበረው አንድ እሱም ራሱ ሃፍ ዌይ ብቻ ነው ከላይ ወደ ታች እንጂ ከላይ ወደ ከታች ወደ ላይ አልነበረም ሁለተኛው ደግሞ የፌደራሊዝም ግንኙነት ሆሪዞንታል ምንለው ነው በክልሎች መካከል የሚደረግ ድርድር ክርክር ኮኦፐሬሽን ኮምፒቲሽን ምንላቸው ነገሮች ናቸው በ27 አመት ውስጥ በክልሎች መካከል ግንኙነት አልነበረም አማራና ኦሮሚያ ክልል ድንበር ላይ መንገድ ለመስራት ቢፈለግ የግድ ፌደራል ነበር የሚሰራው ግጭት ቢከሰከስ ፌደራል ነው ዘሎ የሚጋዋኙ ሁለቱ ክልሎች ምንም ግንኙነት አልነበራቸው ሁለቱ ጎን ለጎን የሚኖር ሶማሌና ኦሮሚያም እንደዚሁ ቤኒሻንጉልና አማራም እንደዚሁ አይነት ነገር ማለት ነው አሁን
ምህዳሩ ሲሰፋ የታፍኖ የነበረው የብሔር ፍላጎት የብሔር ኢንትረስት መፍታታ ሲጀምር ኦፍ ኮርስ የቡድኖች ግንኙነት ግጭትም አለው ትብብርም አለው ኮኦፕሬሽንም ኮንፍሊክትም አለው እሱ ነው ሰውን እያስደነበረ ያለው አደጋ የለውም እያልኩ አይደለም ያንን የከፈትነው ምህዳር ያበይ ትልቁ ድክመት እና ውድቀት ምህዳሩን ከፈተው ምህዳሩን ግን ሊዳኝ የሚችል ህግና ህግጋት ማስረጽ ህግና ህግጋት ስንል የኤሊት ኮንሰንሰስ የልሂቃን ስምምነት መፍጠር አልቻለም ብቻውን ሊነዳው ፈለገው አልሆነም ከዚህ አንፃር ያ ከታፈነበት የተፈታው ብሔረተኝነት አንዳንዴ ሲጋጭታ ያለ እሱ እንዴት ማኔጅ እናርገው ነው ጥያቄው እሱን ማኔጅ ለማድረግ እንደ ትላንትናው አፍነዋለው ካልከው አትችልም አቅሙ ከዛ ይበልጣል ያለ ቻንስ ማኔጅ ማድረግ ብቻ ነው የዩጎዝላቪያን እኔ አውዘ ራቀዋለሁ እነዛ ነገሮች እዚህ ሀገር ሰላማዊ ትግል ዲዛይንስ በማድረግበት ወቅት ከለር ሪቮሉሽን ለማጥናት እዛ አካባቢ በደንብ ሄጃለሁ ትምህርት ቤት ማጥንቻለሁ አቃቸዋለሁ አክተሮቹን የዩጎዝላቪያን ስታተም ብትወስደው ቲቶ ከሞተ በኋላ የመጣው የፖለቲካል ኦፕኒንጉን ማኔጅ ማድረግ ስላልተቻለ ወደ ግጭት የተገባበት ሁኔታ ነው ያለው አሁንም ቢሆን በህይወተኛ ተነከረ ብለን ደምብረን ወደ ማፈን ምን ሄር ከሆነ አደጋው ነው መንገባው ማኔጅ ለማድረግ ዲሞክራቲክ ስፔሱ እየሰፋ ግን ከልክ በላይ ደግሞ ያለ ገደብ እንዳይሄድ ማድረግ ያገሪቱ ልሂቃን የብሔር አመራሮቹን በማምጣት በማደራደር በማዋየት ማድረግ ነው ይሄ ነው እየሞከርን ያለ ነው አሁን እነ ሌንጮና ሌሎች ያደረጉ ያሉት የአማራና የኦሮሞ ምሁራን ድርድርና ውይይት ሁለተኛው ዙር አሁን ተነጎዳ አሜሪካ ሄዳለ ኢማጂን ይሄንን ልክ ሽግሩ እንደጀመረ ብናደርገው ኖሮ ስንት ጊዜ ወጥተን እንቢ ብለው ነው እንጂ ሱም ብናደርገው ኖሮ እንግዲህ ሁለቱ ተፎካካሪ ምንላቸው ብሔረተኞች የአማራና የኦሮሞ ብሔረተኞች ናቸው እነሱን ማቀራረብ ይቻል ነበር ውይይት ቢካሄድ አሁንም ናሽናል ዳያሎግ ይያሉ የተለያዩ ቦታ የጀመሯቸው ሙከራዎች አሉ እነሱን ቀድመ ብናደርግ ችግር አይመጣም አሁንም ቢሆን በተቻለ መጠን በፍጥነት እነዚህ ነገሮች ማድረግ እንጂ ብሔረተኝነት መጣ ስለዚህ እናፍነው ምንለው ከሆነ መልሶ ይፈነዳል አሁን ግን ማኔጅ ማድረግ የምትለኝ ልክ አሁን በተደጋጋሚ አንተ በማህበራዊ ገጽም በቃልም ስታደርግ እንደነበረው ደቡብ ክልል ውስጥ እየተፈጠሩ ወይም እየተነሳሱ ላሉ አዳዲስ የክልል ጥያቄዎች እውቅና የሰጡ የክልሎች ቁጥር ማብዛት ነው ሁሉም ብሔረሰብ እያንዳንዱ ብሔር የራሱ ክልል ይኖረው ማለት ነው እንዴት ነው ማኔጅ ማድረግ አሁን አንተ ያረክ ያለው ምንድነው ለምሳሌ ከዚህ አንፃር ስናየው እኔ የብሔሮች መብት አድቮኬት ነኝ ብሔሮች ህገ መንግስት ያሰጣቸው በትግላቸው ያገኙት መብት አለ የራሳቸው ክልል ይመስርቱ አይደለም ነው ያልኩ ያለሁት የመመስረት ፍላጎታቸው መታፈን የለበትም ቅድም እንዳልኩ ነው ደቡብ በኃይል የተፈጠረ ክልል ነው እዛ ውስጥ ያሉት ብሔሮች ሳይስማሙበት ሳይወያዩበት የተደረገ ክልል ነው ለክ የለውጥ ሲመጣ ተስፋ ነበራቸው ፕሪሚቲቭሊ የዛ ጊዜ የነበሩት አመራሮችም ስንመክራቸው ነበረው ይሄ ኢኔቪታብል ነው ጥያቄው ይመጣል ስለዚህ ይሄን ጥያቄው የምትፈቱበትን ከህዝብ ጋር ተወያዩና መፍትሄ ያስቀምጡ ነበር የነሱ አካሄድ ምንድነው ትላንት ችግር ሲፈጥሩ የነበሩት የኢህአዴግ ካድሬዎች ከየቦታው ሰብስበዋቸው ጥናት አድርጓሏቸው ችግር የፈጠሩ ሰዎች መፍትሄ አምጣሏቸው አንድ ቀን ህዝብ ውስጥ ሄደው ሳይናገሩ ህዝብ ውስጥ መሄድ አይችሉም ነገራችን ላይ አሁን ከደህዴን የመጡት አዲስ አበባ በየቦታው ያሉት ካድሬዎች ትላንት ከህወሓት ጋር ሲሰርቁ ሲዘርፉ ሲገሉ የነበሩ ስለነበረ ህዝብ አይወዳቸው ህዝብ ውስጥ አልገቡም እዚሁ አዋሳ ወይ እዚሁ አዲስ አበባ ቁጭ ብለው የውሸት ሪፖርት ጽፈው መጡና አይ በቃ የደቡብ ህዝብ አብሮ መኖር ነው የሚፈልገው ያሉት 9 ዞኖች ዩናኒመስሊ በሙሉ ድምጽ ክልል መሆን እንፈልጋለን ብለው ካሳለፉ በኋላ አይ ህዝቡ እኮ ደቡብ የሚባል አንድ ስለዝቦና ተፈጽሟል ብሔር የሚባል ነገር የለም የሚል ማይመስል ሳይንቲፊክ ያልሆነ እንዲሁም የውሸት ነገር ይዘው መጡ ይሄ የህዝብን ጥቅምና የህዝብን መብት ማፈን ነው የሚያስፈልገው ለምንድን ነው የደቡብ ብሔሮች የሀገራችን ብሔሮች ለምን አንከራከርም ለምሳሌ ወላይታ ክልል የሚፈልግ ከሆነ ፈልጋለሁ የሚለው ይቀመጥ አልፈልገው የሚለው ይከራከር ህዝብ እዚህ ላይ ይወሰን ይያልን ያለው ህዝብ ውሳኔ ህገ መንግስታዊ መብት ነው ህገ መንግስታዊ መብት መከልከል የለበትም ነው እንጂ ውጤቱ ይህ ይሁን ያ ይሁን የሚል አይደለም እንደ ኤክስፐርት በነጠየቅ ይሄ ሊበጃችሁ ይላል የሚል ምክር ሐሳብ ልናቀርብ እንችላለን እኛ ማድረግ የሌለብን ግን እኛ እናቀልሃለንና ይሄን ጥያቄ አታንሳ የሚለው ግን ትክክል አይደለም ግን አሁን ለምሳሌ በሲዳማ ህዝብ ውሳኔ ሲደረግ
ክርክር አልተካሄደም አንድነቱ ከደቡብ ክልል ጋር መሆናችን ይበጀናል አይ መገንጠሉ የሚያመጣው ወይም ደግሞ የራሳችን ክልል ማዋቀሩ ይሄ ያመጣል የሚል አልመጣምና አካሄዶቹ ትንሽ በጣም የአክራሪ ብሔርተኝነት ዝንባል ያላቸው አሁን የሚደረጉት ነገሮች ይላሉና እነዚህን እንዴት ታበረታታለህ አንተ ክርክሩ ማበረታታት የነበረበት የፌደራል መንግስት ነው የፌደራል መንግስት ትዝ ይለኛል እንደመጣው ሻሸመኔ ደርሼ ሐዋሳ ሄጄ ነበር ስብሰባ ቁጭ በያየው ግልጽ ነበር ፍላጎታቸው እዚህ መጥቼ የነበሩትን አመራሮች የሲዳማ ህዝብ ጥያቄው ላይ ስምምነት ፈጥሯል ስለዚህ ካሁኑኑ ኢንጌጅ ማድረግ ያስፈልጋል በመን መልኩ መሆን ያለበት አቮይድ በማድረግ በሌላ ነገር ሳይሆን ኢንጌጅ ማድረግ ኢንጌጅ አልተደረገም አንድ አመት ምናምን ዝም ነው የተባለው አቆረፏቸው ነው እንዴት ይሄን ጥያቄ አንግባችሁ ትገፋላችሁ በሚል ያኩራፊነት ስሜት ነው የመጣው እዚህ ካሉት የፌደራል ባለስልጣናት እና የፌደራል መንግስት ነበረ ክልሎቹ አነሱ የሲዳማ አክቲቪስቶች የሲዳማ አመራሮች አነሱ ሐዋሳ ላይ ፊንፊኔ ላይ ውይይት መካሄድ ድርድር መካሄድ ነበር ኢንፋክት በነገራችን ላይ አሁን የኤጀቱ አመራሮች አስረዋቸዋል ምንም ወንጀል አልፈጸሙም አንዱ ቢከሰሱበት እና የሚወነጀሉበት የክልሉ መተዳደሪያ ህገ መንግስትን ድራፍት አድርጋቸዋል የሚል ነው ማድረግ ነበረባቸው እንጂ እንዲህ አይነት ውይይትን የፌደራል መንግስት ማድረግ የነበረበት የፌደራል ተቋማት ማድረግ የነበረባቸው ልጆቹ ስላደረጉ አሁን በወንጀል የሚከሰሱበት ሁኔታ ነው ያለውና ያንን ማድረግ የህዝብ ውሳኔ ማካሄድ የፌደራል ተቋማት ኃላፊነት ነው ህዝብ ውሳኔ ማለት ግን ኮሮጆ ማድረግ ብቻ አይደለም ክርክሮች ውይይቶች ድርድሮች ራሱ ድርድር እንኳን ተካሄደም መጨረሻ ላይ ቀኑ እየተቆጠረ ያ 11 የሚባለው ነገር እየቆጠረ ሲመጣ የደህዴንን የእንግዲህ የክልሉ ምክር ቤት ለአንድ አመት ምናምን አልተገናኘም ነበር የደህዴን ምክር ቤት ለረጅም ጊዜ አልተገናኘም እዚህ አምጥተዋቸው ወታደር ውስጣቸው ቆሞ እያስፈራራ ነበር ለማሳመን የተሞከረው ያ ትክክል አይደለም አሁንም የወላይታ ላይ የሚገርመው ሲዳማ ላይ ያ ችግር ተፈጥሮ አሁን ደግሞ ወላይታ ላይ እሱ ለመፈጸም ከፋ ላይ ዲዛይን ነገር ለማድረግ ይሄዱ ያሉት ከዛ ይልቅ ኦፕን የሆነ ውይይት ድርድር ክርክር እንዲካሄድ ፋሲሊቴት ማድረግ የፌደራል መንግስቱ ኃላፊነት ነበር የፌደራል መንግስቱ ፕሮባብሊ አብይ ስለማያምንበት ይመስለኛል ለማፈር የሚደረግ ሙከራ አሁን ባለፉት 3-4 እዚህ ቤተ መንግስት ጠርቶ አናግሯል ክርክር ነው የገጠማቸው የሱ ስራ መከራከር አይደለም የፌደራል መንግስቱ የጠቅላይ ሚኒስትሩም ሆነ የሌሎች ሚኒስትሮች ስራ መከራከር ሳይሆን ከተለያየ ወገን ያሉትን የብሔሩ ተወላጆች የክልሉን ተወላጆች ማደራደር ማወያየት እንጂ ሳይድ ወስደህ ካንድ ሳይድ ወስደህ ይሄውን የሚለው ላይ ማገሰት ገባ ፓርቲዛን ትሆናለህ የፌደራል መንግስት ፓርቲዛን ሆነ ሳይድ ወሰደ እና ያ ነገሮችን በተለየ ሲዳማ ጉዳይ በደንብ ሳይወያዩበት ወደ አንድ ሳይድ እንዲሄድ ያደረገ ይመስለኛል አሁን ከዚህ ከብሔርተኝነት ጋር ተያይዞ ደግሞ እንግዲህ የአንዳንድ ብሔሮች ጉዳይ ነው በአንድ ብሔር ውስጥ ደግሞ ያሉ አደጋዎችን አሁን በግልጽ ያነሱ ያሉ ሰዎች አሉ ለምሳሌ ኦሮሚያ ውስጥ ከዞን ፉክክር አለ ከአካባቢ የኔነት የተለያዩ ውጥረቶች አሉ በአንድነት ሲታገል የቆየው ቄሮ ደግሞ አሁን በተለያዩ ኃይሎች የመከፋፈል አሁን የብልጽግና ቄሮ እንደዚህ ቄሮ የሚሉ ነገሮችም እየተነሱ ነው በእነዛ የሚከፈላቸው በእንደዚህ የሚከፈላቸው የተባለ ነውና አንዱን ክልል ራሱ ውጥረት ውስጥ የሚከቱ ሁኔታ አልበዛም ይሄ የብሔርተኝነቱ ስሜት ወደ መንደር አካባቢም እየገባ ነው የሚሉ የሚያነሱ አሉ ሱተራ ውሸት ነው ወይም ደግሞ ያረዳድ ችግር ነው በአንድ ቤት ውስጥም ፉክክር አለ በታላቅና በታናሽ ወንድም መሐከል ፉክክር አለ የክልል አመራሮች እኔ በልጥ የሚል ፉክክር አለ በዚህ ላይ አንዳንዴ ሞቢላይዝ የሚያደርጓቸው ናቹራል ፎልት ላይኖች አሉ ከዛ አልፎ ግን የሮሞን ብሔርተኝነት ሊፎካከር የሚችል አካባቢነት ፈጽሞ የለም ሊወጣም አይችልም ያን የሚፈልጉ የሚመኙ ኃይሎች ይኖራሉ ግን አይ ቲንክ የሮሞን ብሔርተኝነት ትንሽ አንደርስቲሜት የማድረግ ነው 50 አመት ተቀጥቅጦ በስሎ የወጣ ጠንካራ ብሔርተኝነት ነው ከንጉሱ ዘመን ጀምሮ የንጉሱ ዘመን እነ ኃይለ ማርያም ገመዳ እነ ማሞ ዘመዘምር ይሄ ብሔርተኝነት እንዳይወጣ ነው ሲባል ነው የገደሏቸውና ከዛ ጀምሮ እየተቀጠቀጠ ለመከፋፈል ብዙ ነገር የተሞከረበት ይሄ አንተ የምትለው አካባቢነት ስሜት በሁለት መልኩ ነበር እንዲወጣ የተፈለገው አንደኛ ኤክስተርናል ፎርስስ ምንላቸው the state የመንግስት ኃይሎች
አካባቢነትን ለማስፋፋት በጣም የሞከሩበት ሁኔታ አለ ከኃይለ ሥላሴ እስከ መለስ የነበሩት ማለት ነው እሱም አልተሳካም በውስጥ ደግሞ የፋክሽናል የአንጃዎች ሽኩቻም አንዳንዴ እነዛ የሚሞከርበት ሁኔታ አለ ግን አልተሳካም ብሔርተኝነቱ አይሎ ነው የመጣውና አሁን በተለይ አሁን በደረሰበት ደረጃ ላይ ያንን ሞክራለሁ የሚል ፖለቲከኛ ሱሳይዳል ነው በጣም ፓን ኦሮሞ የሆነው እንትን በጣም አይሎ የመጣበትና አሸናፊነት ስሜት ደግሞ መጥቷል በአራቱ አመቱ ትግል ውስጥ የተደረገው መስዋዕትነትና የተገኘው ድል የአንድነትን የፓን ኦሮሞ ማርኬቱን በጣም ያሰፋበት ሁኔታ ነው ያለው ያም ሆነ ግን በውስጥ ሽኩቻዎች ይኖራሉ እነዛ ሽኩቻዎች ግን ፓን ኦሮሞ ናሽናሊዝምን ቻሌንጅ የሚያደርጉበት ድል እኔ በኔ እድሜ ላይ አይታየኝም ወደፊት ግን ያው ፖለቲካው በጣም እያደገ ሲሄድ ሊመጣ ይችላል አሁን እስከማየው ድረስ ግን አትሊስት በእኛ እድሜ በእኛ ትውልድ እሱ አይታየኝም አያሰጋኝም አሁን በተለያዩ መድረኮች ላይ በሰሞኑን ህዝባዊ መድረኮች ላይ ከምታነሳው ነገር አንዱ ለምሳሌ እዚህ ደረጃ ያደረሳቸውን ብሔርተኝነት የኦሮሞ ብሔርተኝነት መቅበር ይፈልጋሉ በሚል በተደጋጋሚ የምታነሳው አለ እና ይሄ ራሱ አሁን በኦሮሞ ፖለቲከኞች መካከል ያለ ልዩነት አይደለም ወይ ስልጣን ላይ ያለውም አብዛኛውን እንግዲህ አንዳንዶች ጭራሽ የተረኝነት ስሜት ብለውም የሚያነሱ እንሰማለን ስልጣን ላይ ያለውም የኦሮሞ ልጆች አምረረው የሚቃወሙትም እነ ጃዋር የኦሮሞ ልጆች ናቸውና የኦሮሞ ፖለቲካ አልከፋፈለውም ወይ ይሄ ነገር